ናችሁ? ማማይ ነኝ። በሌላ ቪዲዮ ተመልሻለሁ። በዛሬው ቪዲዮ ዙረት ወደ 40 Okay, let's go. አሁን ኤርፖርት ነው የሚገኘው። ተዘጋጅቼ ኦልሬዲ ወጥቻለሁኝ እና እየጠበኩኝ ነው። አንድ ሰዓት ገደማ ያህል ይቀረኛል ፍላይቴ። ወይ ማካቶ ጠጣለሁኝ ወይ ደግሞ የሆነ ነገር አደርጋለሁ። ብቻ እንደምትወዱት ተስፋ አደርጋለሁኝ። ሙሉ የአርባ ምንጭ ብሎግ አደርግላችኋለሁኝ። የመጀመሪያው የዙረት ቪዲዮ ነው። ተከታተሉት፣ ትወዱታላችሁ። ባይ ሶባቶች እየጠበቅን ነው። አሁንም ኦልሞስት አንድ ሰዓት ከምናምን ሆነናል። የመጀመሪያ ፍላይት እንደሆነ ባወራ ችግር አለው? የመጀመሪያ ኤክስፒሪየንስ ዋሊያ በሉንት ሀገር ወጥቻለሁ። የመጀመሪያ ፍላይቴ ነው። ያስፈራል ግን እግዚአብሔር አላውቅም። በጣም ብዙ ነገር ነው በአንድ የሚሰማሽ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ የደውል ምልክቷን ተጫኑ። እኔ ቪዲዮ ስለቅ ኖቲፊኬሽን ይደርሳችኋል እና ተከታተሉኛላችሁ ማለት ነው። እና ለእኔ የመጀመሪያ ፍላይቴ ነው እንዳልኳችሁ። ምንም እድሉን አላገኘሁም የምወጣበት። አዲስ አበባ ነው የተወለድኩት፣ እዚሁ ነው። ካምፓስም ሃይስኩልም እዚሁ ነው እና ለመጀመሪያ ጊዜ ነው እየሄድኩኝ ያለሁት። ሐዋሳ ከዚህ በፊት ሄጃለሁ፣ ግን በመኪና ነው የሄድኩት። በጣም ብዙ ኮንቴንቶችን አይቻለሁ አርባ ምንጭ ላይ ተሰሩ እና ቦታውን በአካል እስከማይ በጣም ጓጉቻለሁ። ሙሉ ነገር ነው የምቀርጽላችሁ። ምንም ነገር የምናስቀረው ነገር የለም። ሌትስ ጌት ሬዲ ኤንድ ጎ። በር ላይ አርባ ምንጮችን በማየት ነው የምንጀምረው። በጣም ኤክሳይትድ ሆኛለሁ። ቦታው በጣም ነው የሚያምረው። እውነት መታችሁ ማየት አለባችሁ። ገና ከመግቢያው ነው ወደድኩት። አርባ ምንጮችን መጀመሪያ ያሳያችኋለሁ። አብራችሁ። ቱሪስት ነው የመሰልኩት፣ ግን ቱሪስት አይደለም። ግን በጣም ነው ደስ የሚለው። እውነት የመጀመሪያ ቪዲዮ የአርባ ምንጭ በመሆኑ በጣም ደስ ይላል። ዙረት የሚባል ኤፒሶድን ጀምር እንደ በየኤፒሶዶቹ የሀገር እየዞር ከካምፓስ በኋላ ይቀጥላል። ግን ፕሌሊስቴ ላይ ዙረት ነው የምጀምረው። አይታወቅም፣ ወደፊት ሊሳካና ልንዞር እንችላለን። አሁን ያቀል ግን ብዙ በጣም የሚያምረው ቆይ ላሳያችሁ። በጣም ነው የሚያምረው። ፈጣሪ ገና እኮ እየገባን ነው። አስቡት ማለት ገና እየገባን ነው። ግን እኔ በጣም ደስ ብሎኛል። ለሾርባ ብቻ ነው የሚገለገለው፣ ወይም ደግሞ ይዘን ሌላ አሳ ለማስገር ነው። ሙሉ ሰውነታቸው አጥንት ስለሆነ አይበላም። ሲገባ አይበሉም።
በአንድ እጅ እኔ በሁለት ላይ እንደዚህ ያልኩ መዘቃው እንጂ በአንድ እጅ ይወርግሽ ያሹ የሚያምር ፎቶ ነው የተነሳሽው። አስጠላም ወላሂ ከላይ ሆኖ ነው ያነሳሽ። አንደኛ በጣም ያበደ ነው። ፎቶ ቦታ ነው እዚህ ጋር ተነሱ። ከዛፉ ጋር ምን ዛፍ ፋሚሊ አይዝም ብሎ ክላስ ላይ ነው ፋሚሊ ቦታ ስላለ ቤተሰብ አንድ ላይ ሆኖ ስለሚሰራ ፋሚሊ ዛፍ ይባላል። ይሄ ወይኔ እንደዚህ ሩቅ ነው እንዴ? ስቀርጸው ነው የታወቀኝ። ፋሚሊ ዛፍ ይባላል። እዚህ ጋር ፎቶ ልንነሳ ነው። አይ ጠጋቱና ክላስ ውስጥ ገባለች። ክላስ ውስጥ ለኔ የሚበቃኝ ክላስ አለ። አንቺ ደግሞ በዛ ለኔ የሚበቃኝ ክላስ ተገኝቷል። አባቢ የኔ ባለሁለት ኮንዶሚኒየም ባለ አንድ ነው፣ ሰፊ ነው። ገና ሳንጀምር ማለት ነው። ከዚህ በኋላ ምን ያህል ነው ወክ የምናደርገው? ኦኬ እሺ ዞን አንዱን አግኝተሻል። ሁለተኛ ማለት እሱንም ሞክሪ። ሌላ ምን አለ እዚህ ጋር? እዛ ሳይድ በዛ በኩል ወደም ስታይ እስኪ ሊሆን አይ በዚህ ሳይሆን እዚህ ቆመሽ ዞን አግኝተሻል። ዞን ነው ኩምቢዮ። በዛ ሳይድ ግን ዝም ብለሽ ወደዚህ ሳይድ ከዚህ ወደዚህ ያለው ሳይድ ብራቮ። አንበሳ አይኑ ይኸው አንበሳ ነው እዚህ ጋር አፉ ይኸው ያ አንበሳ ይመስላል። እስኪ አንበሳችን አንበሳ ነው። ሙሉ አንበሳ ይታያችኋል። እስኪ ይሄኛው ዋንዛ ነው፣ ተቆርጧል። ከዚህ ጋር ተነስቷል። በተፈጥሮ በራሱ እንደዚህ ሆነ። አልሞተም። ኦልሬዲ አለ እኮ አሁንም በህይወት አለ። ይሄው ኦኬ 83 ነው የተቆረጠው ግን ይባላል ዛፉ ሲቆረጥ ማለት ነው። ኧረ በለው ራሱ እንደዚህ ነው። ግን አልሞተም፣ አልጠወለገም ዛፉ። በጣም ነው የሚገርም። በጣም ነው የሚገርም። ሃይ ማማዬ ደክሟታል። I'm so tired። ግን ገና እየጀመርን ማለት ገና እየገባን ነው። ገና ጉዞ እየተጀመረ ነው። ግን ቀን ይወላል። እንጃ እንደሆነ ዛፎቹ ራሱ ለየት ያሉ ናቸው እዚህ የሚበቅሉት። ምንድነው ቅርጻቸው? እኔ እንደዚህ አይነት ዛፍ አይቻልም። እነዚህ ደግሞ ፎቶ የምትነሱባቸው ስፓቶች ናቸው እና ሞክሪያ። እሺ አውል እሺ ነኝ ሞክረው እንዳትበሪ ነግሬሻለሁ። አጭር ማማዬ ለኮንተንትሽ ነው። መሞትም ካለብሽ ሙጪ። ቀስ ብለሽ አሁን መልቀቅ ትችያለሽ። ቀስ ብለሽ ነው ከላይ ቀስ ያለሽ። እዛ ጋር ደግሞ ጉሬዛ አለ። እስኪ ይታያል። አሁን ያወቅኩት ምን እንደሆነ ራሱ። ግን እዚህ ጋር ካምፒንግ ሳይት አለ፣ ካምፕ የምታረጉበት። ላሳያችሁ ቦታውን እና ይሄ ካምፕ የምታረጉበት ነው። ያው እዛ ጋር ያስታውቃል ሲጀመር
አልባሳት አዘጋጅተው ምናምን የሚያድሩበት ቦታ ነው ብሏል ጋይዳችን። በጣም ደስ የሚለው ፈጣሪ ነው። ይሄኛው አንድ ዛፍ ነው። ከዛ ሁለተኛ አለ። እዚህ ጋር ሁለተኛ አለ እና አንድ ላይ ይጣበቃሉ ላይ ሲወጡ። ሶስተኛ ዛፍ ደግሞ እዛ ጋር አለ። እናት አባትና ልጅ ነው። እናት አባት ወልዶ ነው። እሺ ከዛ ይሄኛው ዛፍም ይመጣና እዚህ ጋር ይጣበቃሉ። ሶ ፋሚሊ ዛፍ ይባላል። ሌላኛው ፋሚሊ ዛፍ አይደል? ከዛ እዚህ ጋር ደግሞ ቲክቶክ ላይ ምናምን አይታችሁት እንደሆነ አላውቅም፣ ጅዋጅ የሚጫወቱበት ዛፍ አለ። ሀረግ ነገር ሆኖ ነው የሚበቅለው ዛፉ እና ጥንካሬ ያለው ይይዛችኋል። ግን ፎቶ መነሳትም መጫወቻም ምናምን ማድረግ ትችላላችሁ። እውነት ቅድም እኔ አልገኩም እንዳያችሁ እና ቆይ ላሳያችሁ እንዳታጥፊው። Oh my god! Bless you. አይ የምልገባ ዛጋ ዛፎቹ ምናምን እንዳለ የሆነ ሀረግ ነገር ናቸው። የተቀጣጠለ የሆነ ዝም ያለ ነገር ወደዛ ጋር እና ይሄ ጅዋጅዌ የተጫወትንበት ራሱ ማለት ነው። ወፍራም ሆኖ ሀረግ በጣም ነው የሚያምረው። በአካል እንደውም በጣም ያምራል። እዚህ ላይ እንደውም ብዙም እየታየልኝ አይደለም፣ ግን በጣም ነው የሚያምረው። እዚህ ጋር ገብታችሁ መዋኘት ትችላላችሁ። የመዋኘት ሀሳብ የለንም። በርዶት እኮ ነው። ይበርዳል፣ ይሞቃል አላውቅም፣ ግን ልጆቹ በጣም እየዋኙበት ነው። ኤኒዌይስ አሁን ወደ አዞ እርባታ እንገናኝ። ጋይስ የአዞ እርባታው ቦታ ደርሰናል። ትንሽ ደክሞኛል፣ ግን አሁንም ሁሉንም አሳያችኋለሁ። አብራችሁኝ ነው። ከአራት ሐይቆች ውስጥ የሚገኙ በምስራቅ አፍሪካ ብቸኛ በኢትዮጵያ ውስጥ የሚገኘው ነል ክሮኮዳይል ነው። ነል ክሮኮዳይል ከ140 እስከ 150 ዓመት የሚኖር እድሜ ያለ እስከ 2 ሜትር መሆናቸው የሚችል በጣም አግሬሲቭ የሆነው የዱር እንስሳ በተፈጥሮ ኔቸር ውስጥ 12 ዓመት እስከሞላቸው ከሚሰጣቸው ምግብ 50% ወደ አካላቸው ለመለወጥ ተስተዋላቸው። ያንን ለመፍጨት ከ125 እስከ 160 ቀናት ይወስድበታል። አዞ ግን ዋጥ ያደርጋል እንጂ አይንክም፣ አያላምጥም፣ አያጣጥምም። በፀሐይ ሙቀት አማካኝነት ምግባቸውን ይፈጫሉ። ናይል ክሮኮዳይል የሚባለው እንግዲህ ናሽናል ጂኦግራፊ ላይ ሰው ከብቶቹን ዘብራን ሁሉ በህይወት የሚመገበው ይሄ ነው። 65 ዓመቱ ነው። 7.05 ሴንቲሜትር ነው። አንድ ጊዜ ባይት ሲያደርግ ያገኙ ኮርሱ እስከ 2 ሜትር ፕሬሸር አንድ ጊዜ የሚጨፋለቅ አለ። ይሄኛው አፍንጫው፣ ይሄ አይኑ፣ ይሄኛው ጆሮ ነው። አዞና ዝሆን ለመስማት አንደኛ ናቸው። የአዞ ጥርስ የላይኛው 36 የታችኛው 36 72 ጥርስ አለ ማለት ነው። አዞ እያደገ ጥርስ እየበቀለ 80 ላይ እድገታቸውን ያበቃል። ከዛ ከ140 እስከ 150 ዓመት የሚኖር እድል አለ። ይሄ ቦን ስኪን ስፓይናል ኮርዱ ጀርባ ላይ ያለው ነው። ለሸምስ ቁልፍ ለእጅ ጌጣጌጥ ለአንገት ጌጣጌጥ ይሰራበታል። አዞ 360 ዲግሪ ያያል ያልከኝ እኔ በየቀኑ ይበሉ ነበር። ከዛ ደግሞ አይኝክም ዋጥ ነው ያደርገው። ከዛ በየቀኑ ይበላል። መገንጠል ማዋጥ ብቻ ነው፣ ማግኘት አይችልም። ሌላ ምን አለ እዚህ? ሌላ ዘንዶ አለ። ሁለት ዓመት እስከሚሞላቸው እዚህ ነው የሚቆዩት አዞች። ጭልፊቶች ያነሷቸዋል። ጭልፊት አለ እንዴ? ብዙ እዚህ ሐይቁ እዚህ አጠገብ ነው ያለው። ከ1 ኪሎ ሜትር ወደ ታች። ኦኬ፣ ስለዚህ ይመጣሉ ማለት ነው። ይሄ ምንድን ነው? ያ አዞ ናቸው። እንዳትበሩ ኩሩ ሲከፈት እንዴት እንደደነገጥኩ። እሺ፣ እዚህ ጋር ምናልባት ቆርቆሮ እንትን ካለ
ድምፅ ከሰጠ አትፍሩ ነው። ንፋስ ነው የሚያቀልጠው። እነኚህ በ1981 እና 83 የገቡት ናቸው። 34 እና 36 ዓመታቸው ነው። ለቪዚትና ለምርምር የምናሳድጋቸው ነው። ወንድና ሴት ናቸው። ምግብ በሳምንት አንድ ጊዜ 25 እስከ 30 ኪሎ ግራም ይመገባሉ። ስለዚህ አዞ ተሳቢም ነው ተራማጅም ነው። ውሃ ውስጥ መኖር ይችላል፣ ውጭ መኖር ይችላል። አዞ በብዛት በሙቀት ነው የሚንቀሳቀሰው ማለት ነው። እንቅስቃሴው ሁሉ በሙቀት ነው። አሁን ምግብ ከበላ በኋላ ውጭ ወጥተው ነው እንደ ልብ ይተኛሉ። ሰው እነሱን መንካት የለበትም። ነፃነት ይፈልጋል። ነፃነት ካገኘ በኋላ ወደ ውሃው መግባት አይፈልግም። ይህ የሰው ድምፅ ከፍ ያለ ድምፅ መስማት አይፈልጉም። ስለዚህ ነፃነት ይፈልጋል ማለት ነው። እቺ ሴቷ ናት። ሴቷና ወንዱ እንዴት ነው የሚለው አንዳንድ እንግዳዎች ያነሳሉ። ወንዱ አንገቱ ሙሉ ነው፣ ሳይዙም ከሴቷ በለጥ ይላል። ሴቷ ደግሞ አንገቱ አካባቢ ሸጠጥ ትላለች። አፏ ስሙዝ ነው፣ እሱ ሰፋ ይላል። ጭንቅላቱ አካባቢ ቁጥ ነገር አለ። በሳይዝ ወንዱ 3 ሜትር ከ.05 ሳንቲሜትር ነው፣ እሷ 2 ሜትር ከ.75 ሳንቲሜትር ናት። ስለዚህ አዞ በ24 ሰዓት ውስጥ ሁሉ መተኛት ነው። በመተኛት ጊዜያቸውን ያሳልፋሉ፣ አይፈልጉም። ስለዚህ ነፃነት ይፈልጋል ማለት ነው። እቺ ሴቷ ናት። ሴቷና ወንዱ እንዴት ነው የሚለው አንዳንድ እንግዳዎች ያነሳሉ። ወንዱ አንገቱ ሌላ ደግሞ ያው 50 ብር ያስከፍላል። በእጅ ይዛችሁ ፎቶ መነሳት ትችላላችሁ። እሱን መነሳቱ አለ። እኔ ብቻ አይደለም ማለት ኖርማል ነው ማለት ነው። ቅድም እኮ ሜሮን እንዴት አየሽው? የጎንና የደረት ቆዳቸውን ተጠቅመው ነው ለስላሳው እንዴት እንደሆነ ገና ታያላችሁ። እነዚህ እና ለቆዳነት የሚጠቀሙት የደረትና የጎን ቆዳቸው ነው። አዎ አዞ በቃ እንደሞተ ነው የሚታየው። ለምን ነቸራቸው? በጣም ብዙ ያመሳስለናል። ከማማዬ ጋር በጣም ይመሳሰላሉ። እነሱ እንቅልፍ ይወዳሉ፣ እንቅልፍ እያልኩት አይ ግን ምግብ ላይ እነሱ ወይኔ ተሮሰትኩ እዚሁ። ማለት ከያዝነው በኋላ ከያዘን ካላዘን አዎ እኔ ከተጣሉ መስታጣ እንዳታንቂው አፉን አፍሽ ላይ አድርገሽ በኋላ ወይኔ ገነጣጠልሽ። ኦ ማይ ጋድ ይሄ ማማዬ ምን እንደምታረጊ ነው የዳሰስከኝ? ቆይ አይኑ ያሽከረክረዋል። ወይ እንግዲህ ለቪዲዮ ብዬ እንደዚህ ልጅ ሰቀኝ። ለቀጣዩ ትርፍ እንደዚህ ማገደልሽው አነክሽው እኮ ትንሽ እና አያዙሙን አስተውቅም እንደዚህ አዎ ያምራል። እንደዚህ አንድ ጨምሪ። አሁን የት ነው የምንሄደው? ዘንዶ ልናይ ነው። ሃይ ስኩል እያለሁ
ዳስ በማያውቁት ሀገር ሄዶ ቁርበት አንጥፉልኝ ይላል ተብሎ የሆነ ልጅ ተጠየቀ። ስሙን አልጠቅስም። ዘንዶ ብሎ አልጻፈም ዳሽ ሙላው ላይ እና እስካሁን ድረስ አስታውሰዋለሁ። ከየት ነው የመጣለት ፈተና ላይ እያልኩ ማለት ነው። ሌትስ ሲ ጅግራ ናቸው። ጅግራ ያው ሰውን አይለምድም። ያው ማምለጥ እድላቸው ማምለጥ ነው፣ መብረር ነው። የሚመገቡት ጥራጥሬና ሳር ይመገባሉ። እንቁላል ከ15 እስከ 30 እንቁላል እንደ ዶሮ ይጥላሉ። በየቀን አንዳንድ በልቷቸው ነው። አሳማ ላይ ይመጣል፣ ወደ ከብቶቹ ላይ ይመጣል፣ ወደ ሰው ላይ እድሜያቸው ከ30 እስከ 32 ዓመት የሚኖር ይችላል። ከ12 እስከ 5 ሜትር ማደግ ይችላል። በየስንት ጊዜ እድሜ ልኩን ነው የአድሜቱ ያደርጋል ማለት ነው። ከ12 እስከ 25 ሜትር ያድጋል። ስለዚህ ምንድን ነው የት ትሮጣላችሁ? ያው አሁን ለማምለጥ ነው አሁን የሚፈልገው። ለማምለጥ እየሞከረ ነው። ለማምለጥ ነው እንጂ ምንም እንትን ሰው ላይ አሁን ጉዳት ማድረስ አይፈልግም። ያኛው ነው ተነፋፈው። ያኛው ፍየል 9 ወር ግልገል ይያዛል። እኛ ስትል ያው ያመጣል የ9 ወር ግልገል ብቻውን። ከዛ ግን አይጠጋውም ሰውነቱ። ይኸው ግልገሉ አበልጠው ፊዚካሊ እስከ 6 ወር መቆየት ይችላል። አይንቀሳቀስም። ከዛ ግን ራሱ ይንቀሳቀሳል። የተዋተ እንትኑ የተቀመጠብሽ ሃይ ሄሎ ከፈለግሽ ነግተሽ ማየት ትችያለሽ። በዚህ ነው ኧረ በእጄ ማለት ነው። ምን በወጣኝ ጨርሰናል አይደል? አሁን እንትኖቹ ጋር አዞቹ ቦታ ስትመጡ የምታዩት እነዛን 2700 አዞ ትልልቆቹን እናትና አባት 2 አዞ፣ ከዛ ደግሞ ዘንዶ አለ። ሌላ ተጨማሪ ነገር ጥንቸል አለ። ጥንቸሎቹን እናያለን። ሁላችሁን ሰዓት አንዱ ጥንቸል ነው። የካሮትም አፍቃሪ ነው። ካሮት አፍቃሪ የሆነ አልጋ ላይ የተኙ እናቶቻችን አባቶቻችን ብሎም ልጆቻችን ያጫውት ያዝናናሉ። የቤት እንስሳ ነው። ይሄ ብቻ አይደለም። ዛሬ ወጣቶች እያረፉ ይሸጣል። የአርቦቹ ምንጮችና የአዞ እርባታ ቆይታችን ይህን ይመስላል። ነገ እንገናኝ። Okay, let's go. በሁለተኛ ቀናችን ተመልሰናል። ጋይስ እንዴት ናችሁ? እና አሁን በጠዋት ነው የተነሳሁት ይሄንን ቪው ለእናንተ ለማሳየት። የዛሬው ፕላናችን ዶርዜ ቪሌጅ እና ጫሞ ነው። አላቅም የትኛውን ሄደን እንዴት እንደምንቀር፣ ግን ከተሳካልን ሁለቱንም በአንድ ቀን ማየት ነው። ከዛ ውጪ እኔ በዚህ ሰዓት የነቃሁበት ምክንያት ለእናንተ ይህን ቦታ ለማሳየት ነው። በቃ ዋት ድምጼ ተዘግቷል እንዳደረግጡ በዚህ ድምጽ ግን የሚያስብል ቦታ ነው። በዚህ ሰዓት የነቃሁትኝ ለእናንተ ይህንን ለማሳየት ነው። በዶርዜ ቪሌጅ እንገናኛለን። ባይ
የነበረ ጀልባ ነው። አሁን ወደ ዶርዜ ነው የምንሄደው። እንመለሳለን ወደ ዶርዜ። ዶርዜ ደግሞ ከዚህ የ40 ደቂቃ ታክሲ በመኪና 40 ደቂቃ ነው መንገዱ። ፒስታ ነው። ስለዚህ በመኪና ነው የምንሄደው። ዶርዜ እንገናኝ። ነጣው ቦታ ላይ ቅድም እንደነገርኳችሁ እንሰት ብቻ ነው ያለን እና ብዙ ከተማ ሰው ኮባ ብሎ ነው የሚጠራው። ኮባ የሚባል ተክል የለም። ትክክለኛ የዚህ ዛፍ ሳንቲም ነው እንሰት ነው። ኮባ የሚባለው ያው ቅጠሉ ነው እና እንሰት ደግሞ 3 ክፍሎች አሉት። ቅጠሉ ፓርት አለ፣ ግንዱ አለ፣ ስሩ አለ እና ቅጠሉን ፓርት የምንጠቀመው ለከብቶች ለምግብነት፣ ክረምት ላይ ደግሞ ልክ እንደ ጃንጥላ እንጠቀማለን። እንደገና አንዳንድ ጊዜ ደግሞ አንዳንድ እቃዎችን ፓርት ማድረግ እንጠቀማለን። ግን ሜኑ ፓርት ጉዳና ቆጮ እናገኝበት ዋነኛው ፓርት ግንዱ ነው፣ ማከለኛው ነው እና ግንዱ ፓርት ቆርጠን ስንፈጥ እናገኘው ፕሮዳክት ለቆጮ ነው የሚሆነው። ያንን የፋቅሩን ከመቅበራችን በፊት እንጨምቀዋለን። የሚጨምቀው ደግሞ ለቡላ ነው የሚሆነው። ፕላስ ደግሞ ስሩ አለ። ስሩ በጣም ሂውጅ ነው፣ ትልቅ ነው። ያንን ፓርት ደግሞ በትናንሽ ፒስ ቆራርጠን ጠቅላላ ልክ ድንች ነው የምንመገበው እና በነገራችን ላይ አንድ እንሰት ያው ከተተከለች ለምግብ ሬዲ የምትሆነው ከ5 ዓመት በኋላ ነው። ከ5 ዓመት ይፈጅባታል እና ያቺ እንሰት ለምግብ ብቁ ስትሆን እንዴት ነው የምናውቀው? ቅጠሎቹ አሉ አይደል? ቅጠሎቹ ማለት የሙዝ ቅርጽ ያለው አበባ ጣል ታደርጋለች እና ያቺን አበባ ስናይ ነው እንሰቷ ለምግብ ሬዲ እንደሆነች የምናውቀው። ፕላስ ደግሞ እኛ ጋር ከአንዷ እንሰት ፍቅር የምናገኘው ቆጮ አንድን ቤተሰብ በትንሹ 5 ወር ይመግባል። ያ ማለት አንድ ቤተሰብ 2 እንሰት 2 ግን ኦልሞስት አመት መጠቀም ይችላል ማለት ነው። እንደገና እንሰት ማለት ያው ድሮፕ ፕሩፍ ነው፣ ድርቅን ይቋቋማል። ምክንያቱም እንሰት ከ160% ውሃ ስለሆነ የድራይ ሲዝን በደንብ አድርጎ ሬዚስት ያደርጋል ማለት ነው። እና እዚህ ጋር ሳይፋቅ የቻለች የእንሰቱ ግንዱ ፓርት ነው። ወፋቀው ደግሞ ይውላችሁ ከቀርካ ነው የተሰራው። ያህላል ደግሞ ስለተማርለም ስትፍቅ በደንብ ጫና አድርጋ ገፋ አድርጋ ነው የምትፍቀው። አሁን ለምሳሌ ወደ ጉራጌ አካባቢ ቢሄድ ጉራጌዎች እግራቸው ሰግረው ነው የሚፍቁት እና ጉራጌ ለዛ ነው ሲጨፍር ግን ከፍ ያደርግ የሚጨፍረው ለጫታ ያለ እና እዚህ ጋር ደግሞ እንደምታዩት ያ ግንዱ ፓርት ፉቃ ሲጨርስ ያ እንደምታዩት አረንጓዴ የሆነ ፕሮዳክት እናገኛለን እና የፋቀች ሙሉ አንድ ላይ ታከማችኋለች። ከዛ በራሱ በልሰጡ ቅጠል ይጠቀለላል። ከዛ ወደ ታች 1 ሜትር ጉድጓድ ይቆፈርና እዛ ጉድጓድ ውስጥ እኛው አረንጓዴው ይቀበራል ለ3 ወር አይደል እንዲብላላ ማለት ነው እንዲበስል። ልክ ፈርመንት አድርጎ ሲጨርስ አረንጓዴ የነበረው ያለ ምንም ኬሚካል ነጭ ሆኖ ነው የሚጠብቀን። ያ ቆጮ ነው። ግን መጀመሪያ ላይ ይሄኛው አረንጓዴው እዛ ጉድጓድ ውስጥ ከመቆራችን በፊት እዚህ ውስጥ ያለው ውሃ እንዳለ ጨምቀን እናወጣለን እና የምንጨምቀው ደግሞ ሰፋ ያለ ሸክላ ውስጥ ወይ ባዝ ውስጥ ነው የምንጨምቀው። ከዛ ውሃው እንዳለ ጨምቀን ካወጣን በኋላ እዛ እቃ ውስጥ ለ4 ሳምንት ላይ ኦልሞስት ለ1 ወር ያህል አፍነን እናቆያለን እና ከ1 ወር በኋላ ስንከፍተው ይሄ ውሃ የነበረው ጓጉሎ ማለትም ሶሊድ ሆኖ ነው የሚጠብቀን። ያ ቡላ ነው። ይሄ ቆጮ ይወጣል፣ ውሃው ደግሞ ቡላ ይወጣል። እና ቆጮ በተፈጥሮ ውስጡ ብዙ አይነት ኒትሮሽን አለ፣ ንጥረ ነገር አለ፣ ካልሲየም፣ ካርቦሃይድሬት እና ፋይበር አለው። ቡላ ደግሞ ፖታሲየም አለ። ግልጽ ነው አይደል? እና እዚህ ጋር ደግሞ እንደምታዩት ነው ፍቃስ ከርስ መገረሻ ላይ አሳለ ቃጫ እናገኛለን። ቃጫውን ደግሞ ፍቃ ካወጣችሁ ላይ ያው ፀሐይ ያለበት ቦታ ላይ ታሰጠዋለች እንዲደርቅ። ሲደርቅ ደግሞ እንደምታዩት ነጭ ይሆናል፣ ፕላስቱ በደንብ ይጠነክራል። ከዛ ይሄን ቃጫ እኛ ጋር ለገመድ፣ ለባህላዊ ኮፊያ፣ ለቦርሳ፣ ለበርባሶ ጫማ፣ ለማዳበሪያ ጭምር እንጠቀማለን። እንደገና ደግሞ በሳምንት 2 ወይ 3 ከተማ ይጫናል። 40 ምንጭ አዋሳ እስከ አዲስ አበባ ይጫናል። ምክንያቱም ለጂፕሰም ቦርድ ስለምጠቀሙ እና ከእንሰት ምንም የሚጣል ነገር የለም። ምንም ጠቃሚ ነው። ባይዞ ፈረንጆች ይሄን እንሰት ፎርስ ባናና ይሉታል፣ ሐሰተኛ ሙዝ ማለት ነው። ለኛ ግን ከትክክለኛ ሙዝ በላይ ነው። ላይፋችን ነው እዚህ እንሰት ላይ ዲፈረንስ አደረገ ማለት ነው። እና በነገራችን ላይ ይሄ ስራ አካባቢ ላይ ባህላዊ የሴቶች ጂም ነው። ሴቶች ይሄን ስራ ቀድሞ ለስሩ ማለት ያው ማስላቸው ይጨምራል፣ ስትሮንግ ነው። ያው በዛ አጋጣሚ ያው እስቲ ጂማችን ያው ተሞክራላችሁ። እሺ መሞከር ከፈለጋችሁ ጂማችንን እኛ አካባቢ አንዳንድ ሴቶች አሉ በአቅም ወንዶች የሚበልጡ ስትሮንግ ይሄ ነው የሚያደርጋቸው። አንዳንዴ ማታ ማታ እዚህ ሰፈር ላይ ያው ጮህ ሰምተን ስንወጣ ለካ እሷ ናት ሰውዬው። እና እዚህ ጋር ደግሞ የተቀበረው እዚህ ጋር ነው። ይቅርታ እንደ ይውላችሁ ያው እዚህ ውስጥ ያው ተቀበረ ቆጮ እዚህ ውስጥ የተቀበረው ቆጮ ከተቀበረ ኦልሞስት 2 ወሩ ነው። ያ ማለት 3 ወር እስከሚሆን ድረስ መከፈት የለበትም። እንዳጋጣሚ ሆነ ንፋስ ካገኝ እንዳለ ይበላሻል። ይሄ አሁን እዚህ ጋር ያለው ደርሷል። አሁን ይሄ ነው ለአጥቂ ከታች እየጠረክሽ ነው የሚመጣው። ከታች ከዛ ጋር እየጠረክሽ ሁሉጭ ያርክሽ ነው ብለህ ነው የምትሄጂው እንጂ ከላይማ እንዳጨርሽ የቀጣው መስከረ እሱ ነው ከቆጮ ሲጨመቅ ደግሞ ውሃው እንትን ይሆናል ማለት ቡላ
እና ያው እኛ ሀገር ያው ሴት ልጅ ፈትል ካልቻለች ወጡ መፋቅ ካልቻለች ባላ ታገኝ ወንድ ልጅ ሽመናና ያው ቤት መስራት አጥር ማጠር ካልቻለ ያው መስት አገኘ እና በዚያ አጋጣሚ አንድ ነገር እንገራችሁ ዶርዜ ላይ አንድ ሴት ልጅ ያ ምንም ያህል ቆንጆ ብትሆንም ፈትል ካልቻለች ዋጋ የለም። በደማርገ ፈትል ግቢ ሴት ዶይስ እሺ አንዴ ነው እዚህ ጋር ሞክሪና ከዛ የተወሰነ ሰው ዛይፋቅ ይቀራል ይቀርታር ግን እዚህ ጋር ይሄኛው የተቀበረው ቆጮ ኦልሞስት 5 ወር አልፎታል እና ቆጮ ጉድጓድ ውስጥ ያው ሚኒማም 3 ወር ማክሲመም አመት 2 አመት ቢቆይ ምንም ችግር የለም። ምክንያቱም በቆየ ቁጥር አሪፍ ቆንጆ ይሆናል የሚሄደው እና ይሄ ጉድጓድ ወደ ታች 1 ሜትር ጥልቀት አለው። እዚህ ውስጥ ያለው ቆጮ የኔ ፋሚሊ በትንሹ 5 ወር ይጠቀማል እና ይሄኛው ቆጮ እዚህ ውስጥ ያለው ቆጮ ማለት እዚህ ጉድጓድ ውስጥ ያለው ቆጮ በ5 ወር ውስጥ በልተስ ከሚጨርስ ባቻየ ሁለት ወር ነው ያቻለው አይደል? 7 ወር ነው የሚጠቀመው የበለጠ ቆንጆ ነው እና ጥቅም ዛሬ አጥባሪ ያለብናሽት ምንም ማለት ታናሪ ነው። አሁን ፈርመንት ብረት አርጎ ከተበላ ቆጮ እንዴ አጠግቦ አስተገም አይደል? ይሸታል። ያ ምንድነው ፍሬሽ አይደል? ለዛ ነው ይኸውላችሁ ቆጮ ሽታ ያለ ቆጮ አፍጫጩ ጋር መተወር ቂቤ ልክ ዳባ ያጥፋል። አይ ያው እናንተ ከተመላ ቆጮ አይደል የሚላችኋል። ባስ ደስ ነው ተፈለገ ነገር ነው ይላክላችሁ በነዛ የምር ቃል ገባል። በጣም ቆንጆ ነው ነው አይ እሺ እና ሳውን ከዚህ ከተቀበረው ላይ ትንሽ ይወስዳ እዛ ጋር መከፋላይ ታደርጋለች። አንድ ነው ከዛ ይከተፋል። ያለ ምድር ውስጥ ነው ቃጫው ይችላል እና ሜቢ እናንተ ያ ቆጮ በክትፎ ወይ በጎመን ስበላ ነው የምታውቁት አይደለ? ዶርዜ ላይ ደግሞ በንጹህ ማርና በዳጣ ነው የሚበላው። ያ ሁለቱ ሲቀላቀሉ ቆንጆ ኮምቢኔሽን አለው። ቴስት አደረጋላችሁ። ይሄ ልብስ የአካባቢ ባህላዊ ልብስ ነው። ጋሞ ላይ 42 ደሬዎች አሉ። ደሬ ማለት አካባቢ ማለት ነው። ከነሱ ማለት አንዱ ዶርዜ ነው። መጀመሪያ ከነዛ ከ42 ደሬዎች ማለት ሽመና ቀድሞ የጀመረው ዶርዜ ነው እና እኛ ዶርዜዎች ሽመና ከጀመርን 517 ዓመት አስቆጥረናል። ግን እቺ ልብስ ካገኘ ደግሞ 305 ዓመት ቶሎ እንደምታዩ 3 ቀለም አለው አይደል? ጥቁሩ፣ ቢጫ፣ ቀይ እያንዳንዱ ቀለም የራሱ የሆነ ሚኒንግ አለው። ይሄ ጥቁሩ ያው እኛ ኢትዮጵያውያን ያው ጥቁሮች ነው አይደል? የኛን ቆዳ ነው ሪፕሬዘንት የሚያደርገው እና ይሄ ቢጫው ደግሞ ለሀገራችን ተስፋ፣ ቀዩ ደግሞ ያው ጀግንነትን አድዋን የምናስታውስበት ሰው ዶ ጊቭ አፕ ይሄ ቀዩን ስናይ ሁሌ ያው ፕራውድ ያደርጋል። እሺ ነው አንዴ ይገ እሺ እና ቆጮ ተጋግሮ እስከምድረስ ድረስ ያው ሌላው ፓርት ነው ያለው። በ7 ደቂቃ ውስጥ ደርሳል። ፋስት ፉድ ነው ያው እናንተ ከተማ ላይ ያው ምን አይነት ምግብ ፋስት ፉድ እንደምትሉ ባላቅም እንግዲህ እኛ ሀገር ነው እና ከጓሮ 3 ታገኙ ሰሩ ያላችሁ ሰሩ 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 አይማሌ ሲል ሎኦት ያለች ዮሮ ሎኦ ሎኦ አይማሌ ሎኦ ያምራል ግን ሰሩ አንጠጣም ግን ያው ወደ ታች ያለ ነገር ነው የማማይ እንደዚህ ወደ ውስጥ አለ መስቀል ብዙ ሰራ ማለት ነው ብርሱ ወለ በበርሌ ታረቀኛል ማራማ ወከነስ ገይል ጋር መጠቂ አዲዶ ደክ ምን ይቀርራል የገረረኝ ነገር ነው ፖሊስ ገጣ ከግሩፕ ማለት አንድ ሰው ተነስቶ ጮክ ብሎ ዮ ዮ ዮ ዮ ዮ ዮ ካለ ቀሪሱ ድምጽ በጣም ከፍ በማድረግ ዮ ሆብሮ ይመለሳል። ያ ደግሞ ያው ልክ እንደ ቺርስ ለማለት ነው እና እኔ ድምጼን ከፍ አድርጌ ዮ ዮ ዮ ላለው ልክ እንደጨረስኩ ዮ ሆብላችሁ ትቀበላላችሁ።
ከዛ ሻት ነው የሚደረገው። ሬዲ ዮ ዮ ዮ ዮ ዮ ዮ ዮ ጎርደን ፒዛ በኖ ቺዝ ነው ማርጋሪታ። እሺ ቁርሱን አስጀምር።